በማቴዎስ መጽሐፍ ምዕራፍ 6 እንጀምር። ኢየሱስ እንደዚህ ይላል፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? እናንተ እምነት የጎደላችሁ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቅ ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እንዲሁም በፊልጵስዩስ መጽሐፍ ምዕራፍ 4 ላይ በነገር ሁሉ በጸሎትና በልመና ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለምንም አትጨነቁ። ከአእምሮም ሁሉ በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ኢየሱስ በጣም በግልጽና ደጋግሞ አትጨነቁ ብሏል። ኢየሱስ አንድን ነገር አታድርጉ ካለ ይህን የሚለው ለኛው ጥቅም አስቦ እንደሆነ አምናለሁ። ይህን የሚለው ጣልቃ ለመግባት ፈልጎ አይደለም፣ እኛን ለመገደብ እየሞከረም አይደለም። እሱ ስለኛ ደህንነት ያስባል። ነገር ግን እኛ አንድ ነገር ስተናል። ያመለጠን ነገር አለ። በሕይወታችን በሐሳባችንና በስሜታችን ውስጥ አንድ ነገር ታግሰናል። አጥፊ የሆነ ነገር እንዲበቅልና እንዲያብብ ፈቅደናል። ኢየሱስ ግን ያንን አታድርጉ ብሎናል። በራሳችን ጭንቀትና ችግሮች ውስጥ ተተብትበን ቀልጠን እያለን እርዳታዬን ትፈልጋለህ የሚል የሰማይ አባት እንዳለን እንዘነጋለን። እኛ ማድረግ ያለብን እርዳታን እፈልጋለሁ ማለትና እሱ ማድረግ ያለበትን ነገር ማድረግ እንደሚችል ማመን ብቻ ነው። መስራት ያለበትን ስራ ይስራው። ስማ፣ ሁሉንም ችግሮችን ለመፍታት በራሴ የምትተማመን ከሆነ በእርግጥ ትጨነቃለህ፣ ትወጠራለህ። ምንም ያህል ጠንካራ፣ ብልህ፣ ችሎታ ያለ ወይም አቅም ያለ ብትሆንም ለውጥ የለውም። ምንም ያህል ሀብት ወይም ተጽዕኖ ቢኖርም ለውጥ የለውም። አንተ ሁሉንም ነገር ለመሸከምና ሁሉንም ለማስተናገድ አልተፈጠርክም። ከመሸከም አቅም በላይ የሆኑ ችግሮች ይመጡብሃል። የሁሉንም ነገር ኃላፊነት ስትሸከም ሁሉንም ነገር ማድረግ ያለብህ አንተ ነህ። መፍትሄ መፈለግ አለብህ። ትክክለኛውን አቅጣጫ መምረጥ አለብህ። በችግሮች ውስጥ ማለፍ አለብህ። ለወደፊቱ አቅደ ማስተካከያዎችን ማድረግ አለብህ። ይህን ሁሉ ደግሞ በፍጥነት ማድረግ አለብህ። አዎ፣ በዚህ ጊዜ ትወጠራለህ፣ ትጨነቃለህ። ነገር ግን እግዚአብሔር ይህንን ብቻ እንድታደርገው አይፈልግም። በእያንዳንዱ የህይወትህ እርምጃ እሱ ሊመራህ፣ አብሮ ሊራመድና አቅጣጫ ሊያሳይህ፣ አጠገብህ መሆኑን እንድታውቅለት ይፈልጋል። ነገሩ እንዲህ ነው። እሱ የሚያስፈልግህን ነገሮች ብቻ ሰጥቶ ከችግሮችህ እንድትወጣ አይፈልግም። እሱ ራሱ በሁኔታዎች ሁሉ ውስጥ እንደምትፈልገው ሊሆንልህ ይፈልጋል። በሁሉም ነገር በእግዚአብሔር ለመታመን በወሰንክበት ቅጽበት የሚፈቱት ችግሮች እጅግ በጣም አስደናቂ ናቸው። ምክንያቱም በእግዚአብሔር ስትታመን ሁሉንም ነገር ለመረዳት መሞከር አይጠበቅብህም። በእሱ ላይ ስትደገፍ ጫናውን ከራስ ላይ ታወርዳለህ። ምክንያቱም ነገሮችን ለመረዳት መጨነቅ አይኖርብህም። ላለፉት ብዙ ጊዜያት ልትቀይራቸው ሞክረ ያልቻልካቸውን ነገሮች ለመቀየር መሞከር ታቆማለህ። ለመቀየር በሞከርክ ቁጥር የበለጠ ብስጭት ይፈጥርብሃልና መጨረሻም እንደዚህ ማለት ትችላለህ፣ እግዚአብሔርዬ ሆይ በዚህ ጉዳይ አንተን አምናለሁ። አንተ መቀየር ካልቻልክ ምናልባት ነገሩ መቀየር የለበትም ማለት ነው። መጨነቅን የምናቆምበት፣ ነገሮችን በራሳችን ለመረዳት መሞከርን የምንተውበትና ሰዎች ባላቸው ነገር መቅናትን የምናቆምበት ብቸኛው መንገድ እኔ በግሌ እንደማስበው ቃሉን ከማጥናት በተጨማሪ የራሳችንን መንገድ በቂ እስኪሆን ድረስ ሞክረን እሺ እግዚአብሔር ሆይ እጅ ሰጠው፣ ተሸነፍኩ እስክንል ድረስ መድከም ያለብን ይመስለኛል። ጌታ ሆይ መጀመሪያውን ታውቃለህ፣ መጨረሻውንም ታውቃለህ፣ በመካከል ያለውንም ታውቃለህ። ያለብኝን ጉድለት፣ ስህተት፣ ድካምና ጥንካሬ ታውቃለህ። እጅ ሰጥቻለሁ። ብዙ ጊዜ እግዚአብሔር ሆይ ምን ማድረግ እንዳለብኝ አላቅም፣ እግዚአብሔር ሆይ ከአቅሜ በላይ ሆነ እላለሁ። ከአቅሜ በላይ ሲሆንብኝ ደጋግሜ እንዳልኩት እግዚአብሔር ሆይ እርዳኝ እባክህ እላለሁ። ይህ ጸሎት ረዥም መሆን የለበትም። ቃላቱ የተዋቡ መሆን የለባቸውም። መልሱ ወይም መፍትሄው እኔ ጋር መኖሩ ግድ አይደለም። እኔ መሄድ ያለብኝ መልሱ ወዳለው አካል ብቻ ነው።
በስሜት ውጣ ውረድ ውስጥ አልፈህ ታውቃለህ? ከፍ ትላለህ፣ ዝቅ ትላለህ፣ በዚህም በዚያም ትላጋለህ። በዚህ ጊዜ እግዚአብሔር ምን እንደሚል ታውቃለህ? እኔ እሱን ጉዳይ ይይዝልሃለሁ። ጉዳዩን እያሰብክ ትተኛለህ? እኩለ ሌሊት ላይ እያሰብከው ትነቃለህ? ጠዋት ስትነሳ እያሰብከው ነው? ሐሳብን በሙሉ ማርኮታል። እግዚአብሔር ስሜትንና ሐሳብን በክርስቶስ እኔ ይዝልሃለሁ ግን ይልሃል። አንደኛ ጴጥሮስ መልእክት 5:7 እንደዚህ ይላል፣ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት። ይህ ማለት ሁሉንም ችግሮቻችንና ጭንቀቶቻችንን ወስደን በእግዚአብሔር እጅ ላይ ለማስቀመጥ እንመርጣለን ማለት ነው። እንዲሁም ውጤቱን አንተ እንደምትይዝልኝ አምናለሁ ብለን እንናገራለን። ችግሮችንና ጭንቀቶችን ወስደ በእግዚአብሔር እጅ ላይ ማስቀመጥ እንደምትችልና እሱ ሁሉንም ነገር ማስተናገድ እንደሚችል እርግጠኛ ነህ? ጭንቀት ማለት አሉታዊ ነገርን ቀድሞ መጠበቅ ነው። እንዲያውም በእምነትና በጭንቀት መካከል ግንኙነት አለ። ግንኙነቱ ግን የተገላቢጦሽ ነው። ጭንቀት ሲያብብ እምነት ይከስማል፣ ወይም እምነት ሲያብብ ጭንቀት ይቀንሳል። ጭንቀት ማለት በእግዚአብሔር ላይ ያለ እምነት ሲጠፋ የሚገለጥ አሉታዊ ውጤት ነው። ኢየሱስ እኔን ሲመለከት ስሜንና እምነት የጎደለው ሰው የሚለውን ቃል በአንድ አረፍተ ነገር ውስጥ እንዲጠቀምብኝ አልፈልግም። አንተስ ትፈልጋለህ? እኔ ግን በጭራሽ የእምነት ሰው ነው የምፈልገው። ጭንቀት ማለት እግዚአብሔር ሊሰራውና ሊያስተካክለው ይችላል ብዬ አላስብም። ስለዚህ እኔው ራሴ ተሸክሜ ስሜታዊ ጉልበቴን፣ ሐሳቤንና ስጋቴን አውልበታለሁ እንደማለት ነው። ይህ ግን ውጤቱን ቅንጣት ታክል አይቀይረውም። ኢየሱስ እንዳለው በሕይወትህ ላይ አንዲት ሰዓት መጨመር አትችልም። እግዚአብሔር ግን ዓመታትን መጨመር ይችላል። እግዚአብሔር ለችግሮቻችን ሁሉ ምርጥ መፍትሄ አለው። እሱ ሁሉን ያያል፣ ያውቃል፣ የወደፊቱን ያያል። አሁን በሕይወትህ እየሆነ ያለውን ነገር ከሁሉም አቅጣጫ ይረዳል። ሰዎች እንዴት እያዩትና እየተረዱት እንደሆነ ያውቃል። ለችግርህ ምርጥ የሆነውን መፍትሄ ያስባል። እሱ እጅግ ጥበበኛ ነው። ስጨነቅ በመሰረቱ እያልኩ ያለሁት ሕይወት ለኔ በምፈልገው መንገድ አትሄድም ብዬ እፈራለሁ። ነገር ግን እግዚአብሔር ምርጥ መፍትሄ እንዳለው ሳምን፣ እግዚአብሔር ሆይ ምንም እንኳን መንገዱን የመረጥኩት ወይም ያሰብኩት ባይሆንም አንተ ለኔ ምርጡን መንገድ እንዳዘጋጀ አምናለሁ እያልኩ ነው። እግዚአብሔርን ከተከተልንና ካመን ነው እሱ በእያንዳንዱ እርምጃ የሚያስፈልገን ግባት ሁሉ እንደሚሰጠን፣ በመጨረሻም ነገሩን ለውጦ ወደ ድንቅና ውብ ነገር እንደሚቀይረው ልንተማመን እንችላለን። እስቲ ልንገርህ፣ የሚወድህ ጠንካራ የሆነና ምርጥ መፍትሄ ያለው አካል ካለ የምትጨነቀው ለምንድን ነው? ጭንቀት በብዛት የሚኖርበት ምክንያት ነገሩ የተለመደ ወይም ኖርማል ስለሚመስለን ነው። ግን ኖርማል አይደለም። የተለመደ ሊሆን ይችላል፣ ግን ትክክለኛ የህይወት ዘይቤ አይደለም። በህይወታችን ውስጥ መኖር የለበትም። እግዚአብሔርን እየነጠቀን ነው። ቤተሰቦቻችንን እየነጠቀን ነው። ጭንቀት ከእግዚአብሔርና ከሰዎች ትኩረቴን ይሰርቃል፣ ደስታዬን ይነጥቀኛል። የሚኖረውም እንዲኖር ስለፈቀድኩለት ነው። ስማ፣ ጭንቀትና ስጋት የሚኖሩት ስለፈቀድንላቸው ነው። እኛ በህይወታችን ላይ ሙሉ ቁጥጥር አለንና እግዚአብሔር የማንችለውን ነገር እንድናደርግ በፍጹም አያዘንም። መጨነቅ ምርጫ ነው። መታመን ወይም ማመን ደግሞ ሌላ ምርጫ ነው። ሁለቱን በአንድ ጊዜ ማድረግ አትችልም። እምነትን በእግዚአብሔር ላይ ለማድረግ መምረጥ አለብህ። የችግሮችን የህይወትንና የወደፊትን ሙሉ ክብደት በሱ እጅ ላይ አድርግና እሱ ይሸከም። ጭንቀትና ስጋት ማለት ዲያብሎስ በህይወት ውስጥ አንተን የሚያስፈራራ ነገር ተክሏል ማለት ነው። በዚህም ምክንያት በእግዚአብሔርና በምትወዳቸው ሰዎች ላይ ማተኮር አትችልም። የጭንቀት ትልቁ ችግር ይሄ ነው። ጌታን የማምለክና የምትወዳቸውን ሰዎች የመውደድን አቅም ይነጥቃል። ስለዚህ ጠላትህ ነው። የፍርሃት የጭንቀትና የስጋት ሁሉ ስር የሙት ልጅ መንፈስ ወይም ኦርፋን ስፒሪት ነው። ምክንያቱም ወላጅ የሌላቸው ልጆች ወይም የሙት ልጆች ብቻቸውን ናቸው። የራሳቸውን ችግር ራሳቸው መፍታት አለባቸው። ዲያብሎስም ብቻህን እንደሆንክና የራስህን ችግር ራስህ መፍታት እንዳለብህ እንዲሰማ ይፈልጋል። ነገር ግን አንተም በአጽናፈ ዓለም ውስጥ ምርጥ አባት አለ። ስላልነበረ ወይም ስለሌለ አባት ማዘን አቁምና በአጽናፈ ዓለም ውስጥ ምርጥ አባት ስላለህ ደስ ይበልህ። እሱ በህይወቱ ውስጥ ያለውን ማንኛውን ነገር ስትሰራ ሊረዳ ይፈልጋል። ለሱ በጣም ትንሽ የሚባል ነገር የለም፣ በጣም ትልቅ የሚባልም ነገር የለም። እሱ ከኛ ጋር ያለውን ጉዞ ይወደዋል። እሱ ግንኙነቱን ይወደዋል።
እኛ ስለ አንድ ነገር አብዝተን ስንጨነቅ ከሱ ጋር ያለንን ግንኙነት እያባከን ነው። ወንድሜ እግዚአብሔር ካንተ ጋር ነው። እሱ ችግርህን ያያል፣ ሊረዳ ይፈልጋል። የእግዚአብሔር ፍቅር ለአንተ እጅግ ሰፊ ነው። ይህም ማለት ከማንኛውምና ከሁሉም ነገር ጋር ወደሱ መምጣት ትችላለህ ማለት ነው። ሕይወታችን በጭንቀት በስጋትና በፍርሃት የተገደበ መሆን የለበትም። ይህ ማለት እነዚህ ነገሮች አይመጡም ማለት አይደለም። እንዲያውም ተገቢ ምክንያት ይዘው ሊመጡ ይችላሉ። ነገር ግን ኢየሱስ ስለ እነርሱ መጨነቅ እንደሌለብን ተናግሯል። እሱ አቅራቢዬ ነው፣ እሱ ጠባቂዬ ነው፣ እሱ ከፍ የሚያደርገኝ ነው፣ እሱ ከማንም በላይ የምናፍቀው አባቴ ነው። ቤት እንደገባው እንዲሰማኝ የማንሾካሽከው ወደ እሱ ነው። እሱ ውብና አዳዲስ ነገሮችን የሚገልጥልኝ መምህሬ ነው። ወደ እሱ ሲሄድ እጅግ ደስ ይለኛል። የሰላም ቁልፍ ሁሉንም ችግሮች መፍታት መቻል አይደለም። የሰላም ቁልፍ እግዚአብሔር ማን እንደሆነ አውቆ ማረፍ ነው። ለእግዚአብሔር ቁጥጥሩን ስንሰጥ እሱ ፈጽሞ እንደማይተወንና እንደማይጥለን የሚገልጽ ውብ የተስፋ ቃል አለ። በዚህ መንገድና በዚህ የተስፋ ቃል ውስጥ ወደ ሰላም መራመድ እንችላለን። እሱ በጭንቀትና በችግር እንድትዋጡ አይፈልግም። እሱ ለእናንተ ባለው ፍቅር እንድትዋጡ ይፈልጋል። ምናልባት አንተ ስንት ችግሮች እንዳሉብኝ፣ ስንት ጉዳዮች እንዳሉና ምን ያህል እንደለፋው አታውቅም ትል ይሆናል። እግዚአብሔር ግን ምን እንደሚል ታውቃለህ? ምንም ቢኖር ሁሉንም ችግሮችን፣ ሁሉንም ጭንቀቶችን፣ ሁሉንም ውድቀቶችን፣ ሁሉንም ኃጢአትና ሁሉንም ስብራትን ልወስድ እፈልጋለሁ። ለኔ ስጠኝ፣ ምክንያቱም እኔ መልካም ማድረግ እችላለሁ ይላል። እውነታው ግን አንተ ታስቸግራለህ። መሸከም የሚችለው እኔ ብቻ ነኝ ትላለህ። አታስቸግር፣ ከጭንቀት ትገላገላለህ። መልካም ጊዜ ይሁን።